በምድር ስቃይ ነው፣ በሰማይስ መጽናኛ ነው። በሞት በኋላ የሚኖረን ሕይወት እንዳትረሱ። የመጽናኛ ሕይወት ነው ያለ። ከልጆቻችሁ ጋር ከመኖር ይልቅ ከክርስቶስ ጋር መኖር ይበልጣል አይበልጥም? መኖር ማለት ለመሞት መኖር ማለት ነው። እውነት አሰብ ሞት እንደ ቀድሞ አይሰለጥንብንም። ምክንያቱም ክርስቶስ ሞትን አሸንፎታልና። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው መነኮሳት፣ ክቡራን አበው ካህናት፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ ምዕመናንና ምዕመናት እንደምን አደራችሁ? እንደምን ሰነበታችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ የረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ጥቅም ነውና የምንማርበት የትምህርታችን ርዕስ ነው። ጥቅም ነውና ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 21 ላይ እንዲህ ይላል፣ ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና ይላል። በዚህ ርዕስ ትንሽ ደቂቃ አብረን እንቆያለን። ይህ ዓለም የመስሪያ ቦታ ከመሆኑ የተነሳ ብርቱ ድካም ያመጣብናል። የድካም ነው የእረፍት ነው ይህ ዓለም ይመስላችሁ? የድካም አይደለም፣ ከባድ ድካም ነው ያለው። መውጣቱ፣ መውረዱ፣ ማሰቡ፣ መተከዙ፣ ማዘኑ፣ መከፋቱ፣ ሆድ መባሱ፣ መታመሙ፣ መቸገሩ ድካም ነው? ድካም አይደለም፣ ድካም ነው እንጂ። ጉልበት መድከሙ ድካም ነው እንጂ። የእውነት እንነጋገር ከተባለ ድካም ነው፣ ድካም ነው። መጽሐፍ ቅዱስ ሞትን ምን ብሎ ይገልጠዋል? ነፍሴ ሆይ ወደ እረፍትሽ ተመለሺ ይላል። በሞት በኩል ለሰው ልጆች እግዚአብሔር እረፍት ይሰጣል። እውነት አስብ። ነፍሴ ሆይ ወደ እረፍትሽ ተመለሺ የሚለውን ቃል ታምኑበታላችሁ? አታምኑበትም? በሞት በኩል የሰው ልጆች ወደ ድካም ነው ምን ሄደው ወይስ ወደ እረፍት ነው ምን ሄደው? እረፍት ነው። ይሄው መጽሐፍ ቅዱስ። ቆይ እስኪ ልጠይቃችሁ። እወርዳለሁ አለ፣ ወረደ። እውነት አሰብ፣ እውነት ነው። እወለዳለሁ አለ፣ ተወለደ። እውነት ነው ሐሰት ነው? እውነት ነው። እሞትና አድናችኋለሁ አለ፣ ሞተ፣ አዳነ። እውነት ነው ሐሰት ነው? እውነት ነው። እነሳለሁ አለ፣ ተነሳ። እውነት ነው ሐሰት ነው? እውነት ነው፣ አድርጎታል። እመጣና እወስዳችኋለሁ ብሎናል። እውነት ነው ሐሰት ነው? ይሄ ሁሉ እውነት ከሆነ ይሄ ምንድን ነው? እውነት ነው ነው አይደለም? ይሄን ሁሉ ካመንን ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል የሚለውን ቃል እናምናለን አናምንም? ከድካማችን
በሞት ምክንያት በዘላለም ሕይወት እናርፋለን አናርፍም? እናርፋለን። እረፍት ነው ያለው። ስለዚህ እስኪ ልጠይቃችሁ፣ በሞት በኩል እግዚአብሔር ለዘላለም የሚያሳርፈን ከሆነ ድካም ነው ወይስ እረፍት ነው ጥቅም ያለው? በሞቴ እረፍት ነው፣ እረፍት ነው አንደኛ። ሁለተኛ አልዓዛር የሚባል ሰው ታስታውሱ የለ? በብዙ ስቃይ ነው የኖረው ምድር ላይ። ቁስሉ ውሾች ሲልሱበት እንኳን የሚያባርርበት ጉልበት አልነበረው። እንደው ውሾች ሲልሱለት በጣም ደስ ይሰኝ ነበረ። የሚያክበት ጉልበት እንኳን አልነበረው። ውሾች ነበር ጉልበት የሚሆኑት ወገኖቼ። እንደዚህ በቁስል የተመታ ሰው ነበረ። ሁለተኛስ ይሄ ብቻ አይደለም ህመሙ፣ አጠገቡ የሚያየው ባለጸጋ ሰው ብቻ ነበረ። የሚያጽናናው ደሃ ባልንጀራ አጠገቡ አልነበረውም። ይሄ ደግሞ የበለጠ ያማ። ሁለት ሶስተኛ ትንሣኤ ሙታን አልተሰበከም፣ ገና ነው። ይሄ ደግሞ እንዴት ተስፋ ያሳጣል? ይሄ ሁሉ ሆነና ሞተ። ከዛ በኋላ አንድ እግዚአብሔርን ቃል ስለምፈልግ ነው ይህችን አጭር ታሪኩን የተረኩላችሁ። በአብርሃም እቅፍ ገባላችሁና አንድ ባለጠጋ ሰው ደግ ያልሰራ ማለት ነው ሲኦል ሆኖ አልዓዛርን በፊት ያውቀው ነበር። በምድር ደጁ ሆኖ አንድም ቀን አላየውም ነበር። ቅርቡ ሆኖ ያላየውን አልዓዛርን በአብርሃም እቅፍ አየውና ምን አለው መሰላችሁ? አባቴ አብርሃም ማረኝ፣ በዚህ ነበልባል እሰቃያለሁና አልዓዛርን ስደድልኝ አለው። አብርሃም ምን አለው መሰላችሁ? አንተ ነዌ ሆይ አንተ በምድር እያለህ ሰላም አሳልፈሃል። አልዓዛር ደግሞ አሁን በዚህ ይጽናናል አለው። እኔ የምፈልገው ቃል የለው። አሁን ለአልዓዛር የምድር ሕይወቱ ነው ወይስ የሰማይ ሕይወቱ ነው መጽናኛ የሆነው? የትኛው ነው? በምድር ስቃይ ነው፣ በሰማይስ መጽናኛ ነው። አሁን በዚህ ይጽናናል እኮ ነው ያለው። እስኪ ልጠይቃችሁ፣ ስቃዩ ነው ጥቅሙ? መጽናናቱ ነው ጥቅሙ? መጽናናቱ። ይኸውላችሁ ከሞት በኋላ የሚኖረን ሕይወት እንዳትረሱ፣ የመጽናኛ ሕይወት ነው ያለ። ያዘናችሁ ትጽናናላችሁ፣ የደከማችሁ ታርፋላችሁ፣ ያለቀሳችሁ እንባችሁ ይታበሳል፣ ምርር ያላችሁ ይጣፍጣችኋል፣ ተስፋ የቆረጣችሁ በተስፋ ደስ ይላችኋል፣ ያዘናችሁ በዝማሬ ትሞላላችሁ፣ ብቻችሁን የቀራችሁ ቤታችሁን ሽጉር አድርጋችሁ ብቻ መለስ አድርጋችሁ ብቻ የምትመጡ በቅዱሳን ከተማ ትከበባላችሁ። በቁስል ጥዝጣዜ ደጋግማችሁ የታመማችሁ አልጋ የያዛችሁ አሁን በዚያ በሰማይ ትጽናናላችሁ። ጥቅም ነው ጉዳት ነው? አልተዋጠላችሁም? ጥቅም ነው ጉዳት ነው? ጥቅም ነው መጽናናት። ይሄ ዘመን ስቃይ የሆነባችሁ በእውነት የእግዚአብሔር ቃል እንደሚላችሁ ነገ ትጽናናላችሁ። ስለዚህ ሞት ጥቅም ነው ጉዳት ነው? ጥቅም ነው። ሁለት ሶስተኛ
ሶስተኛ ሐዋርያው ቅዱስ ጳውሎስ ምን ይላል መሰላችሁ? ልሄድ ከክርስቶስ ጋር ልኖር እናፍቃለሁና አለና ከሁሉ ይልቅ እጅግ የሚሻል ነውና። አይ እደግመዋለሁ በሞቴ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አለ። እስኪ ልጠይቃችሁ፣ ስኔ በሞት ከማን ጋር የምንኖር ነው የሚመስላችሁ? ድምፃችሁ አሁን ያነበብኩላችሁ ቃል ከክርስቶስ ጋር ምን ልኖር? ወገኖቼ እንዴት ይመስላል? ስንሄድ ስንሞት ሸሸ፣ ተበላሸ እንደሚባለው የአርጋጆች ለቅሶ ይመስላችኋል? አይደለም። ስንሄድ የምንኖረው ከማን ጋር ነው? ከእግዚአብሔር ጋር ከክርስቶስ ጋር ነው የምንኖረው። ወገኖቼ ይህም ከክርስቶስ ጋር ለዘላለም መኖር ምንኛ ደስ ያሰኛል። የእሳትን ባህር በደረቱ ታቅፎ የሚያሻግር ከክርስቶስ ጋር መኖር ምንኛ ደስ ያሰኛል። ከልጆቻችሁ ጋር ከመኖር ይልቅ ከክርስቶስ ጋር መኖር ይበልጣል አይበልጥም? ታምናላችሁ? እናት ቆንጆች ሆይ ከባሮቻችሁ ጋር ከመኖር በላይ ከክርስቶስ ጋር መኖር እኮ ይበልጣል። ይበልጣል አይበልጥም? ይበልጣል። እዚህ መኖር ጥቂት ደስ ያሰኛል፣ እውነት ነው። ከሁሉ ይልቅ ግን የሚሻለው ከማን ጋር መኖር ነው? ከማን ጋር? ይሄው የእግዚአብሔር ቃል ከሁሉ ይልቅ እጅግ የሚሻል ነውና ይላል። ከሁሉ ይልቅ ከአክቲቪስቶች ጋር ከመኖር ይልቅ ከክርስቶስ ጋር መኖር ይበልጣል አይበልጥም? ይበልጣል እንጂ ይበልጣል እንጂ። ከሚያጋድሉን ጋር ከመኖር ይልቅ ሕይወት ከሚሰጠን ጋር መኖር ይበልጣል አይበልጥም? ይበልጣል እንጂ። ሁሉ ከሞላለት ጋር መኖር ይበልጣል አይበልጥም? ይበልጣል እንጂ። ከሁሉ ይልቅ እጅግ የሚሻል ነው። ከእናንተ ቤት በግንብ ከገነባችሁት፣ በጭቃ ከለሰናችሁት፣ በሲሚንቶ ከበረጋችሁት፣ በሽቦ ካጠራችሁት፣ በብረት ከዘጋችሁት በርና ቤት በላይ ከእሱ ጋር መኖር አይበልጥም? ይበልጣል አይበልጥም? ጥቅም ነው የምላችሁ እኮ ለዚህ ነው። ይሄው መጽሐፍ ቅዱስ እኮ ነው። ታምኑት የለ ከሁሉ ይልቅ እጅግ ምን የሚል ነው? እስኪ በሉልኝ በሞቴ እንደው አስብዬ አላውቅም። ዛሬ እስኪ ላስብ። ከሁሉ ይልቅ በሉ እስኪ እጅግ የሚሻል ነውና። ጥቅም ነው ጥቅም አይደለም? የሚሻል ነገር እኮ ጥቅም ነው ወገኖቼ። እስኪ አሁን ነገሮቹን ወደ ማፍታታት እንሂድ። ይሄን እንደ መግቢያ ቁጠሩልኝና መኖር ማለት ምን ማለት ነው? መብላት ነው መኖር? መጠጣት ነው መኖር? ማግባት ነው መኖር? መውለድ ነው መኖር? እስኪ የኔን ትርጓሜ ስሙኝ። መኖር ማለት ለመሞት መኖር ማለት ነው። እውነት አሰብ መኖር ማለት የሁላችሁ መድረክ ላይ ይዤ እኔ ስለምናገር ሁሉንም እውነት አትበሉ፣ ግድ የለም መሞገትም ትችላላችሁ። መኖር ማለት ለመሞት መኖር ማለት ነው። እውነት አሰብ መኖር ማለት ለመሞት መኖር ማለት ነው። ጥያቄውን ልቀይረው። ኖረ 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 ምን እንሆናለን? በቃ ስለዚህ የምንኖረው ምን ለመሆን ነው? ያ ማጀቢያ ነው። መውለድ፣ ማግባት፣ መጣት፣ መኳ፣ መስራት ይሄ ምንድን ነው? አጃቢ ነው።
አሁን የምንኖረው ለመጨረሻው ነገር እሱ ለምንድን ነው? ምን ነው ፈራችሁ? የምንኖረው መጨረሻው እኮ ለመሞት ነው። ሌላ ለምንድን ነው? ኖረ ምንሞት ከሆነ የምንኖረው ነው። ይሄን ብቻ ብነግራችሁ ግፈኛ ትሉኝ ነበር። ይሄን ብቻ ግን አልነግራችሁም። የምንሞተውስ ለምን ይመስላችኋል? ቅድም እንዳልኳችሁ ሸሸ ተበላሸ ለመባል የምንሞተው ለምን ይመስላችኋል? ለመኖር። ይኸውላችሁ ሞት እንደ ቀድሞ አይሰለጥንብንም። ምክንያቱም ክርስቶስ ሞትን አሸንፎታልና። እደግመዋለሁ፣ ሞት እንደ ቀድሞ አይሰለጥንብንም። ምክንያቱም ክርስቶስ ሞትን ድል ነስቷልና። ስለዚህ የምንሞተው ለዘላለም ምን ለመሆን ነው? ለመኖር ነው የምንሞተው። እስኪ አንድ ጥያቄ ጠይቃችሁ፣ ሕያው መሆን የምትፈልጉ እስኪ እጃችሁን አውጡ። ኧረ ማይፈልጋል እዚህ ነው። አልሰማችሁኝም? ሴት እናቶችና እኮ አባቶች ስላላችሁ ነው ይሄን ርዕስ ማንሳት የፈለኩት። ወጣቶች ቢሆኑ ኖሮ ይገሉኝ ነበር። ይሄን ርዕስ አላነሳም ነበር። ማታ ደግሞ ሌላ ነው ጨዋታችን። እስኪ ጠይቃችሁ፣ ሕያው መሆን ትፈልጋላችሁ አትፈልጉ? ሕያው መሆን የምትፈልጉ እስኪ እጃችሁን አውጡ። እሰይ እንደዚህ ያስደስቱኝ እንጂ አውርዶ አንድ የእግዚአብሔር ቃል አንብብላችሁ፣ ካልሞት ሕያው አትሆንም። ሕያው መሆን ትፈልጋላችሁ? እጃችሁን አወጣችሁ። ሕያው ለመሆን መሞት አለባችሁ እና መሞት የምትፈልጉ እስኪ እጃችሁ ነው። እንደምን ነው ቀነሰ? አሁን እየተስማማን ነው አባቶቼ፣ ዛሬ ተስማምተናል። ይሄን ሁሉ ህዝብ ረፍርፍ ነው አሁን እንደዚህ እጅ አውጥታችኋል አይደል? መቼም እንደዚህ እጅ አውጥታችሁ በዛኛው በርና በዚህ በር መልአከ ሞት ቢመጣ ወንዶች ትንሽ አነስ ስለምትሉ አንድ 15 ሰው፣ ሴቶች በዛ ስለምትሉ አንድ 30 ሰው ልውሰድ ቢል እስኪ የምትሄዱ አሁን ጀግና ነው። ይህን ህዝብ ማስተማርና ልዩ ነው። እንደው አይመጣም አያመጣውም ብላችሁ ይሏል፣ እንደው ንቃችሁ ይሏል። ድንቅ ነው። የውላችሁ የምንሞተው ይሄንን ያመጣሁት አሁን የምንሞተው ሞት ለተፈጥሯችን ተስማሚ የሆነው ሞተ ትንሣኤ ልናገኝ ነው። አሁን የምንሞተው ሸሸ፣ ተበላሸ፣ ፈረሰ፣ በሰበሰ፣ ቀረ፣ አከተመ፣ አበቃ አይባልም። ክርስቲያን የምንሞተው ለአዲስ ሕይወት ነው። ይኸውላችሁ ሊቃውንት ምን ይላሉ መሰላችሁ? ያላዋቂ ሰው ሞትን ይፈራል ይሉና ሕይወትን የሚናፍቅ ሰው ግን ሞትን ይወደዋል ይላል። ሕይወትን የሚናፍቅ ከሁሉ የሚሻለው ሕይወት የሚናፍቅ ሞትን ይወዱታል ይላል። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ያለው እኮ ለዚህ ነው። ሞት ጥቅም ነው ያልኳችሁ ለዚህ ነው ወገኖቼ። በሐዘን አትቆራመዱ። ገና ለገና እሞታለሁ ብላችሁ ገና ሞት ሳይመጣ መሞት አትጀምሩ። ክርስቲያን የሕይወታችን ዋና አንኳር እኮ በሞትና በመቃብር ላይ ክርስቶስ የሰጠን እኮ ትንሣኤ ነው። እናንተ እምንሞት ይኸውላችሁ ከእናታችን ማኅፀን ስንወለድ ወደ ሞት ጉዞ እንጀምራለን። ስንሞት ደግሞ ለሕይወት አዲስ መቃብር ማኅፀን ይሆነናልና ለሕይወት ጉዞ እንጀምራለን። እንዳትረሱ። ጥቅም ነው የምንላችሁ ይህ ዘላለማዊ እውነት ስለሆነ ነው።